ሰላም እንዴት አመሻችሁ? እንዴት ዋላችሁ? ዛሬ ሚኒ ብሎግ እንግዲህ ሰርተናል። የአባቶችን ቀን በማስመልከት አንድ ላይ የቤተሰብ አንድነት ነበረ። እንግዲህ እንደምታዩት ከምሳሌ ጀመር ነው። እንግዲህ ጥሬስ ጋር ምንም አብዛኛው የሚወዳለ ወዳጆች ነው ጥሬስ ጋር የፍየል በተለይ እንግዲህ ይኸው እየበላነው እንገኛለን። ልጆቼም አንድ ላይ እንግዲህ ሲበሉ ሲረብሹም ነበሩ። ከዛ በኋላ ቶሙካ ሄድን። ቶሙካ ቡና በጣም እንወዳለንና እንጠጣ ገባን። እንግዲህ እኔ ልጆች ያው በየቦታ ቢዚ የሚጠጣውንም ሰው አንድ ላይ ይኸው እየረበሹ በየቦታው አሉ። ጠጣን። አሪፍ ጊዜ ነበረን። ቡናቸውም ያው እንደሚታወቀው በጣም አሪፍ ቡና ነው የሚሰሩት። ከዛ በኋላ እንግዲህ ሀይሚጋን ሆቴል አዲስ የከፈተው በጣም ቦታ ነው። እንግዲህ ሪኮመንድ ማድረግ ጥሩ ጊዜ ነበረን እዛ። ሁላችንም እንግዲህ በጣም ጊዜ እያሳለፍን ነበረ። ማመጣች ከግፋ ተነስታ ተኝታ ነበረ። አባቷ ይዟት መጣ። ወጥ ትንሽ አዋት ነው። እናቴ ሁሌ ቢዝነሶችን ትክክል እያደረገች ባገኘችው አጋጣሚ እያበላች እያጠጣች አብራ ከልጆች ጋር አለች። እንግዲህ ይኸው በስተመጨረሻ አባቴ ልጆች የሚይዘው ፎቶ ለመነሳት ተቀምጠዋል። ነፋሱን አልቻሉትም። ይኸውማም ናቴጋናል ራዬ ጥሩ ጊዜ ነበረ። እግዚአብሔር ይመስገን ጥሩ ጊዜ አሳልፈን ቃሉ ፍሬንች ፍራይዝ ነው እንግዲህ ይመስላል። ከዛ በመቀጠል እንግዲህ የመዝሙር ለቲክቶክ የሚሆን ሰራን። እንግዲህ ተጋበዙልን። ተባረኩ። መልካም ምሽት።